በዝ እውቀት ፈላጊ ወይም ጣሊበቱል ዒልም መሆን ከፈለግሽ እነሆ 44 ምክሮችን ልለግስሽ የኔ እህት። አንደኛ፣ ኢኽላስሽን አስተካኪ። ዓላማሽ የአላህን ውዴታ ፍለጋ ብቻ ይሁን። ሁለተኛ፣ የምትማሪው ትምህርት በፍቅር ውደጂው። ሶስተኛ፣ እንቅልፍ፣ ወሬ፣ ምግብ፣ ቴክስት ቀንሺ። አራተኛ፣ ሙራጅዓ አብዢ። አምስተኛ፣ ወንጀልን ራቂ። ሐሜት፣ ወሬ ማመላለስ፣ ከአጅነቢይ ጋር ጭውውት፣ ሌላም። ስድስት፣ ስልቹ ወይም ደካማ አትሁኝ። ሰባት፣ ነሻጣ ይኖርሽ። ስምንት፣ በእውቀት የበላይሽ አልፈውሽ የሄዱትን ተመልከች። ዘጠኝ፣ ዝንጉ አትሁኝ። 10፣ ብልጥ ሁኝ። 11፣ ቅድሚያ የቱን ማስቀደም እንዳለብሽ እወቂ። 12፣ ዓላማሽ ዓሊም ለመሆን ሳይሆን አላህን በእውቀት ለመገዛት ይሁን የኔ እህት። 13፣ ያወቅሽውን ይብዛም ይነስ ተግባራዊ አድርጊ። 14፣ ከቢድዓ ባልተቤቶች እውቀትን ከመውሰድ ተቆጠቢ። 15፣ ካላስፈላጊ ክርክር ራቂ። 16፣ ስህተትሽን ለማስተካከል ፈቃደኛ ሁኚ። 17፣ ተናነሺ፣ ኩራትን አስወግጂ። 18፣ ያላወቅሽውን ለመጠየቅ አትፍሪ፣ ወደ ኋላ አትበይ። 19፣ ገና ሳትሞክሪው አልችልም፣ አይገባኝም አትበይ፣ እስከ መጨረሻው ታገይ። 20፣ ያወቅሽውን አሳውቂ። 21፣ አዋቂ ነኝ ከሚል ስሜት ራቂ። 22፣ ገንዘብሽ ከምትጠብቂው በላይ እውቀትሽን ጠብቂ። 23፣ ለእውቀት ባልተቤቶች ክብር ይኑርሽ። 24፣ በሚደርሱብሽ መከራ ታገሺ፣ አላህ ታጋሾችን ይወዳልና ምንዳቸውም የላቀ ነው። ከምንም በላይ ጀነት መሆኑም ወላሂ ክብር ነው። 25፣ ዱዓ አብሺ። ዱዓ ከባድ መሳሪያ መሆኑን አትዘንጊ። በቻልሽው አቅም ባገኘሽው ጊዜ ቀንም ይሁን ማታ ዱዓ ከማድረግ አትቦዝኝ። 26፣ የወር የሳምንት ተማሪ አትሁኚ። 27፣ ጽናት ይኑርሽ፣ ከሁኔታዎች ጋር አትቀያየሪ። 28፣ ጊዜሽን በአግባቡ ተጠቀሚ፣ ባልባሌ ቦታዎች እየዋልሽ ጊዜሽን አታባክኚ። 29፣ ጓደኛን ምረጪ፣ ወደ ኸይር የምትገፋፋሽ ትሁን። 30፣ ረጋ በይ፣ ችኩል አትሁኚ። 31፣ ያገኘሽውን የተጻፈውን ሁሉ አታንብቢ፣ አታዳምጪ። ከየት ነው የመጣው ምንጩ ምንድነው ብለሽ ጠይቂ። 32፣ ፎቶ ከመነሳት ከማንሳት በፕሮፋይልም ሆነ በሚዲያ ከመልቀቅ ተቆጠቢ። ውበትሽን ለአደባባይ አትሽጪ። ስንት ምቀኛ ስንት ሐሲድ አለ ወላሂ። ከምንም በላይ ደግሞ አላህ ስብሓንሁ ወተዓላ የሚያስቆጣ ሥራ መሆኑን እንዳትዘነጊ። 33፣ ከሚዲያ ፈተና ራስሽን ጠብቂ። 34፣ ሐዘን ደስታሽን፣ ውሎ አዳርሽን፣ በአጠቃላይ ማንነትሽን በፕሮፋይል ለመግለጽ አትሞክሪ። አንዳንዱማ ፕሮፋይል ሁሉ አሽሙር ነው። 35፣ ከቻልሽ ስምሽም ሆነ ፕሮፋይልሽ ሴት መሆንሽን የሚጠቁሙ አታድርጊ። 36፣ ሶላትሽን በወቅቱ ሱናዎችን ጨምረሽ ስገጂ። ሶላትሽን ከሰገድሽ በአላህ ፍቃድ ሌላውም ስራሽ ሁሉ ያምራል። ስትሰግጂም አሳምረሽ ስገጂ፣ በኹሹዕ በጡማእኒና አድርጊው። 37፣ አደብና ሐያ ይኑርሽ። በተጨማሪ ጥብቅና ውድ ሁኚ። የትም የምትገኝ ርካሽ አትሁኚ የኔ እህት። 38፣ ቶሎ በማግባት ተሰተሪ። 39፣ አቅምሽ በቻለው ልክ ወንዶችን በአካሄድሽ ባለባበስሽና በአነጋገርሽ ከመፈተን ተቆጠቢ። ወደ ፈተና ጉድጓድ
የሚወድቁበት ሰበብ አትሁኚ። 40 ደግና ቅን አሳቢ ሁኚ። 41 ግትር ደረቅ አትሁኚ። 42 ዒባዳ፣ ዚክር፣ ቲላዋ አብዢ። የሚጠቅምሽ እሱ ነውና፣ ለነገ ስንቅ ሊሆንሽ የሚችል እሱ ነውና። 43 ለተወራው ሁሉ መልስ ለመስጠት አትሞክሪ፣ እማይመለከትሽን እለፊው። 44 አዲስ ግሩፕ በተከፈተ ቁጥር እዛ እዚህ አትበይ፣ የሚጠቅሙሽን ላይ ብቻ አተኩሪ። አላህ ስብሓንሁ ወተዓላ በቀጥተኛው መንገድ ላይ ያጽናሽ፣ እኛንም ያጽናን። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊዝ አስሊሕ ለና ሸእንና ኩለህ ወላ ተኪልና ኢላ አንፉሲና ጠርፈተ ዐይን ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ ያ ሙቀሊበል ቁሉብ ሰቢት ቁሉበና ዐላ ዲኒክ اللهم اجعل كل أعمالنا خالصة لوجهك برحمتك يا أرحم